አባታችን ሆይ በሉ እስቲ። ይሄ እኮ በጣም የሚያኮራ ጸሎት እኮ ነው። እውነት እንደዚህ ማለት እኮ እድል እኮ ነው። አንድ የኤሌመንታሪ ትምህርት ቤት ርዕሰ መምህር ልጅ እኮ በዚያ ሲያልፍ እኮ ይሄ እኮ የርዕሰ መምህሩ ልጅ ነው ይባላል። ይሄ የርዕሰ መምህሩ ልጅ፣ ይሄ እኮ የፖሊሱ የገሌ ልጅ እኮ ነው ይባላል። እኛ የታላቁ የልዑል እግዚአብሔር ልጆች ነን። ደስ ይላል በእውነት። ከዚህ በላይ ክብር የለም። አዛኝ እኔ በጣም ነው ደስ የሚለኝ። እግዚአብሔርን አባት ብሎ ከመጥራት በላይ ክብር የለም። እግዚአብሔርን አባት፣ ንጉሳችን፣ ጌታችን እሳት ይውህዝ ቅድሜሁ አይላፋ አይላፋት ይትላክው ይላል ዳንኤል፣ ትንቢተ ዳንኤል ምዕራፍ 11 ላይ እሳት በመንበሩ የሚንቆረቆሩለትን አይላፍ መላእክት እንደ ሻሽ የሚነጠፉለትን እንደ ቅጠል የሚረግፉለትን እንደ ግንድ የሚረበረቡለትን አንተን ማየት አይቻልንም ብለው በክሌ ክነፊሆሙ ይከድኑ ገጾሙ ፊታቸውን የሚሸፍኑለትን በአንተ ፊት መቆም አንችልም ብለው በክሌ ክነፊሆሙ ይከድኑ እግሮሙ እግራቸውን በሁለት ክንፋቸው የሚሸፍኑለትን የትም ብንዞር አንተን አንመረምርም ብለው በክሌ ክነፊሆሙ ይሰሩ አንጻረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅዱሳተ ስብሐቲከ ብለው የሚያመሰግኑለትን አምላክ አባታችን ሆይ ብለን ስንጠራው እንዴት ደስ ይላል! እንዲህ ማለትን ከመውደድ በላይ ምን ፍቅር አለ? እግዚአብሔርን አባት ከማድረግ በቃ ትልቁ ምዕመናን፣ ትልቁ እድላችሁ፣ ትልቁ ክብራችሁ፣ ትልቁ ጌትነታችሁ፣ ትልቁ ሹመታችሁ፣ ትልቁ ሀብታችሁ የእግዚአብሔር ልጆች መሆናችሁ ነው። ይህን በማግኘታችሁ ብቻ ደስ ሊላችሁ ይገባል። እስቲ አንድ ጊዜ እግዚአብሔር ይመስገን በሉ። ልጆቹ ባሮቹ ለመሆን የማንበቃውን በሉ። ልጆቹ ስላደረገን ማን ይመስገን? እኛ ባለስልጣኖች ነን። በእውነቱ የንጉሥ ልጆች ስለሆን ባለስልጣኖች ነን። የንጉሠ ነገሥት የእግዚአጋይስት የክርስቶስ ልጆች ነን። አባታችን ሆይ ምን አድርጎናል? በምን ወልዶናል? አንደኛ በምን ወልዶናል ካላችሁኝ፣ በምን ነው የወለደን? አንድ በፍጥረት ወልዶናል። በፍጥረት ማለት መፍጠሩ መውለዱ ነው። ልጅ ከአባቱ እንዲገኝ ፍጥረትም ከእግዚአብሔር ስለተገኘ በቀዳማዊ ልደታችን በተፈጥሮ የእሱ ልጆች ነን። ሁለት በምን ወልዶናል? በፍጥረት ወልዶናል። በእናት አባታችን እንድንወለድ ያደረገ እሱ ስለሆነ አሁንም አባታችን ነው። ሶስት በምን ወልዶናል? በዮርዳኖስ ከጥምቀት ወልዶናል። በጥምቀት ልጆች ሆነናል። እናታችን ታቅፋ ወስዳን ወንዶች በ40 ቀን ሴቶች በ80 ቀን ቄሱ በሚታይ ውሃ እያጠመቀ በሚታይ መስቀል እየባረከ የሚታይ ቄስ እያጠመቀን ከማይታዩ ከሥላሴ ተወልደን እንመለሳለን። ትልቅ ረቂቅ ልደትን አድርገን ስንጠመቅ ሕፃኑ ልጅ ምን የሀብታም ልጅ ቢሆን ራቁቱን ነው ከነ ልብሱ ነው የሚጠመቅ? ንገሩኝ። ለምንድን ነው ካላችሁኝ፣ ክርስቶስን ሊለብስ ስለሆነ እኮ ነው። ጥምቀት ላይ ሰው አውልቆ የሚጠመቀው ክርስቶስን ሊለብስ ነው። ሴቶች ካደጉ በኋላ ለአቅመ ሔዋን ከደረሱ በኋላ በሌላ እምነት ኑረው ሊጠመቁ ሲመጡ ከራሳቸው ላይ ቀለበት ቢኖራቸው፣ ከእጃቸው ላይ ቀለበት ቢኖራቸው፣ ሴቶች ጌጥ ወዳጅ አይደሉ? ብዙ ጌጣጌጥ ቢኖራት አውልቃ ነው የምትጠመቀው። ወርቁንም ቢሆን ምን ማለቷ ነው ይሉና ፍትሐ ነገሥት ላይ ሲተረጉሙት የኔ ጌጥ ክርስቶስ ነው ማለቷ ነው። የኔ ገንዘቤ ክርስቶስ ነው፣ ልብሴ ክርስቶስ ነው ለማለት ነው። እንዲህ አድርጎ ወልዶናልና። በምን ይወልደናል ካላችሁ ደግሞ አሁንም በትምህርት ይወልዱናል። ወአነ ወለድኩክሙ በትምህርተ ክርስቶስ እንዳለ ቅዱስ ጳውሎስ በወንጌል የወለደን ክርስቶስ ነው። እንደገናስ ደግሞ በምን ይወልደናል? በንስሐ ይወልደናል። ንስሐ ማህፀን ናት። አረጋዊ መንፈሳዊ ምኑ ላይ ይናገራል? አካል የሌለውን የወንድ ዘር ከሴቶች ማህፀን አካል ይዞ እንደሚገኘው ሁሉ ሰውነቱ በኃጢአት ሽባ የሆነበት ሰው ከንስሐ ማህፀን እንደገና ቅዱስ አካል ይዞ ይወለዳል። እርኩስ የነበረው ቅዱስ ይሆናል። ዘማዊ የነበረው ድንግል ይሆናል። በንስሐ ደግሞ በተክሊል ላግባ እንዳትሉ። ደናግል የሚወርሱትን አንድ ነገር ልንገራችሁ። 3 የማይታወቁ ነገሮች አሉ ይላል ሰሎሞን። የመርከብ ዱካ በባህር ላይ ይታወቃል። መርከቡ ከሄደ በኋላ ዱካው ይገኛል አይገኝም? አይገኝም። እሺ፣ የእባብ ዱካ በድንጋይ ላይ ይገኛል? እሺ፣ የንስር ዱካ በሰማይ ላይ
ይገኛል አይገኝም አትሉም እንዴ እናንተ ሰዎች? ወይ ካገኛችሁ አግኝተናል ብለው ምንድነው ዝም አይገኝም ይገኛል። እሺ አራተኛ ከነዚህ ሁሉ ግን የማይታወቅ የሴት ጠባይ ነው ይላል። አልሰሙም እነሱ። የሴቶች ጠባይ አይታወቅም። በጣም ኃይለኛ ናቸው፣ ረቂቅ። እንዲያውም ጀግና ሰው የሚባል ከሴት ጋር የመኖር ጥበብ የሚያውቅ ሰው ገብቷችኋል? ከሴት ጋር መኖር ጥበብ የሚያውቅ ሰው ብልህ ነው። እና የሴት ጠባይ ሳይገባችሁ አታግቡ። እሺ ዝም ብላችሁ እሷ እንዲያ ብላ ለባብሳ ስለሄደች ሚስት የምትሆን እንዳይመስል መጀመሪያ ማወቅ አለብን። ምን እንደሚያስቡ ተፈጥሯቸው ረቂቅ ነው። ለምን? ልጅ አሳዳጊ ስለሆነ ውስብስብ ረቂቅ አይምሮ ነው የሰጣቸው እግዚአብሔር ማለት ነው። አንድ ነገር በየት ማምለጥ እንዳለባቸው ጠንቅቀው ያውቃሉ። እና ምን ይላል ሰሎሞን ሲናገር ተንኮል ሰርታ ያልሰራች መስላ ወደ ባሏ የምትቀርብ ሴት ትደንቀኛለች ይላል። እነዚህ ሁሉ አራቱ ወንዱም እኮ ያደርጋሉ። የሴቱን ተናገረ እንጂ ምን አለ? እነዚህ አራቱ ሶስቱ ይደንቁኛል አለና ግን ተንኮል ሰርታ ያልሰራች መስላ ለባሏ ሚስት ሆና የምትቀርብ ሴት ትደንቀኛለች ይላል። ይሄ ትርጉም ነው፣ ሰም ነው። እሺ ወርቁ ይምጣ። ወርቁ ምንድነው መሰላችሁ? እነዚህ ሁሉ ይደንቁኛል ካለ እነዚህ የክርስቶስ ልደትና ሞት የሚያመለክቱ ናቸው። ከነዚህ ሁሉ የሚደንቀኝ አለ ኃጢአት ስትሰራ ኑራ ካልሰሩት ጋራ በንስሐ ገመናዋ ተሸፍኖላት ከቅዱሳን ጋር የምትቆም ነፍስ ታስደንቀኛለች ማለት ነው ብለው ይተረጉሙታል ሊቃውንቱ። ይሄ ነው በእውነቱ ማለት የሰራነውን እንዳልሰራን የረከስነውን እንደ ቅዱስ ሌባውን እንደ መጽዋች አርጋ ወንበዴውን ከአብርሃም ጋር የምታቆም ምንድና ንስሐ። በንስሐ ይወልደናል፣ በንባ ያጥበናል። ከስጋው ብነ ሰለስቱ ልደታት ይላል ቅዱስ አትናቴዎስ በቅዳሴ 3 ልደት አለን ይላል። ከንስሐ ይወልደናል፣ በቁርባን ይወልደናል። ሌላ ከመቃብር ደግሞ አዲስ ልደት ይዘን አሁን መቃብር ከክርስቶስ ሞት በኋላ ማህፀን ሆኗል። ከዚያ ገብተን ተቀብረን ከመቃብር ተጸንሰን እንደገና እንወለዳለን። ከዛስ እግዚአብሔር ምን ያደርገናል? በቤተ ክርስቲያን ያሳድገናል። ልዩ አባት ነው ዘበሰማያት በሰማይ የምትኖር አባታችን። እንደገና አባታችን ለምን ነው እግዚእነ ጌታችን ለምን በሉኝ አላለም? ጌታ ባሪያ የጌታውን ርስት መውረስ አይችልም። ዳረጎት ይበላል፣ ደሞዝ ይሰጠዋል እንጂ ሎሌ የባለቤትን ርስት አይወርስም። ርስት የሚወርስ ልጅ ነው። ክርስቶስ ግን ርስቱን ስለሚያወርሰን ልጅ አባቴ ይበሉኛል። መምህራችን በሉኝ ለምን አላለም? መምህር ለደቀ መዝሙሩ ያስተምረዋል እንጂ ርስቱን የሚያወርስ ለልጁ ነው። ክርስቶስ ግን አባታችሁ ነኝ ያወርሳችኋለሁ ሲል አባታችን በሉኛል። ወበከመ ይምህር አብ ውሉዶ ከማሁ ይምህሮሙ እግዚአብሔር ለላ ያፈቅርዎ። አብ አባት ለልጁ እንዲራራ እግዚአብሔር ለልጆቹ ያዝናል ይራራልና፣ ከዚህ የተነሳ አባታችን ሆይ በሉኝ፣ በሰማያት የምትኖር በሉኝ። በሰማያት በምድር የለም እንዴ? አለ። በምድር ካሉ አባቶች ሁሉ ለይታችሁ እዩኝ ማለቱ ነው። የቆብ አባት ቢያመነኩስ በተሰጠው ጸጋ፣ የንስሐ አባት ስሬት ቢሰጥ ክህነት ስለተሰጠው፣ የቀለም አባት ቢያስተምር እግዚአብሔር የእውቀት ጸጋ ስለሰጠው፣ የሥጋ አባት ያሳድግ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ ስለሰጠው፣ የጡት አባት ቢጦር ሀብት ንብረት ቤት ስለተሰጠው፣ እግዚአብሔር ግን የሚያሳድግ ራሱን አብልቶ ራሱን አጠጥቶ ነው። የገዛ አካሉን አብልቶ የሚያሳድግ አባት እግዚአብሔር ብቻ ነው። የገዛ ደሙን አጠጥቶ የሚያሳድግ አባት እግዚአብሔር ብቻ ነው። ራሱን አልብሶ የሚያሳድግ አባት እግዚአብሔር ብቻ ነው። የማያልፍ ርስት የሚያወርስ አባት እግዚአብሔር ብቻ ነው። ለሁሉም አንድ አባት መሆን የሚቻለው እግዚአብሔር ብቻ ነው። ከዚህ የተነሳ አባታችን ሆይ በሉ እንጂ በሰማይ የምትኖር። አንድም በሰማይ የምትኖር ርስት አባታችሁ ሰማያዊ እንደሆነ እናንተም ሰማያውያን ናችሁ እና ሕሊናችሁንም ሰማያዊ አድርጉት፣ ተስፋችሁንም ሰማያዊ አድርጉት። የላዩን አስቡ፣ ምድራውያን አትሁኑ። ሕሊናችሁን ወደ ሰማይ ሰብስቡት፣ በሰቂለ ሕሊና ጸልዩ ለማለት በሰማያት የምትኖር አንድም በሰማይ የምትኖር የሚባለው ሰማይ ከፍ ያለ ነው። ልዑል እግዚአብሔር በሉኝ ማለት ነው። ልዑል ነህ ገናና ረቂቅ ምጡቅ አብይ እግዚአብሔር ታላቁ ፈጣሪ በሉኝ። አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ በሉኝ። ጌትነቴን አውቃችሁ ተመልከቱ። አቡነ በሂሩቱ እግዚእነ በመለኮቱ
በጌትነቱ አምላካችን በቸርነቱ አባታችን ስለሆነ አባታችን ሆይ በሰማያት የምትኖር አላችሁ።